እንዴት ደስ ይላል ሲሞላ ኪስ እናንተና ጋ ወሬው ሲደርስ ነገሯ ደግሞ ደዋወለች አይንህን ላፈር እንዳ አንቺ ጆ እንዴ አንቺ እንዴት ነሽ? ምን ሆነ ነው እንደዚህ እንደተጠረስኩ? ባክሽ የኔ ስራ ነገር ታውቂው የለ ያው ይህ ሱፐርማን አይም ባትማን ስለና ከስምንተኛ ፎቅ ሊወድቅ እኮ ነው እንዲሆንኩብሽ። ፎቁን አውቀዋለሁ። አንተ ደግሞ ትቀልዳለህ። ከተደራራቢ አልጋሊ ነው እንጂ የምን ፎቅ ነው የምትል? ችግር የለውም። እኔ ምርጥ ማቀው ግሻ ቤት አለ። እቴ አቀልዳ እናቴ እንዲህ አይቶ ብቻ ነው ራሱ የሚያደርግ። እዚህ ነው እዚህ? አዎ እዚህ ጋር እዚህ? አዎ ነኝ። እንዴ እንዴ አንተ ወጌሻ እንዴ አልከኝ የኔ አመጣኝ ቂራሩ እንዴ? አረ እኔማ አንዳንዴ እኮ በሬ እንደሚያርጋ ቃሉ ቄራ ይሰራሉ፣ ግን እንደዚህ አይነት ችግር እንኳን የለባቸውም። አረ እኔ አልፈልግም ይቅርብኝ። እንዴ ግቡ እንጂ ወዴት ነው ልጆች? አይ ሊታሽ ነበር ጋሼ የመጣው። አረ እኔ አልፈልግም በእናትህ ግቡ እንዴ ልጅ አላትፍራ። ና አሁን ነው የምፈውስ። ና እዚህ ጋር እስኪ ቁጭ በል ና ምንም ያመመ የአጥንት መሰነቃቀጥ አለ። ውሃ እጥረትም አለበት። ትንሽ ሲሚንቶ ምናምን ነገር ሲያስፈልግ አይቀርም። አዎ አሁን ነው የምትድነው። ሲሚንቶ ትንሽ ሞላ አድርገናት ባይሆን ውሃ ልኳን ቼክ እናደርጋለን ደግሞ። እስቲ ውሃ ልኩን አጭልኝ ማነሽ? አይ አየሁ በጣም የተጎዳው እዚህ ጋር ከፍተኛ የዳንጎቴ እጥረት አለበት። ዳንጎቴ ሲሚንቶ እዚች ጋር ትንሽ ሞላ ማለት ያስፈልጋል። በተረፈ ምንም አታስብ። በቃ ምንም ማሰብ የለብህ። አሁን ነው እንዴ እመኔ ስለ አልጋ አየሁ ምን ያህል እንደተመለሰ በላሁን ነገር ነው።